በአትሌት ገለቴ ቡርቃና በባለቤቷ ታደለ ገብረመድህን መካከል ተነስቶ ለአደባባይ የበቃው ጉዳይ እንቆቅልሽነቱን ቀጥሏል። ወዲህ አቶ ታደለ ገብረመድህን በሕግ ጥላ ስር ዋለ የሚል ዜና በተሰማ ማግስት የአዲስ አበባ ፖሊስ ስለ ጉዳዩ የማውቀው ነገር የለም ሲል መልስ ሰጠ። ወዲያ ደግሞ የግለሰቡ ቤተሰቦች እኛም እውነት አለን፣ ስለ አቶ ታደለ የተወራው ነገር በሙሉ ፍጹም ከሀቅ የራቀ ውሸት ነው ሲሉ ወደ ሚዲያ ብቅ ብለው እናውቃለን ያሉትን ነገር ተናገሩ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተከታታዮቻችን እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም እንዲበዛላችሁ ተመኘን። በዛሬው መሰናዷችን ከላይ እንደነገርናችሁ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በፖሊስ ቁጥጥር ስር ዋለ ቢባልም ቅሉ ፖሊስ ስለ ጉዳዩ አላውቅም ስለማለት ልንነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ቻናላችንን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ትላንት ማምሻውን የአትሌት ገለቴ ቡርቃ ባለቤት መያዙ ከተሰማ በኋላ የባለቤቷ የቅርብ ወዳጅ የሆኑና ከቤተሰብ አካላት መካከል ወደ ሚዲያው መጥተው የተነገረው ነገር ሁሉ ልክ አይደለም፣ አትሌት ገለቴ ቡርቃ ሰይፉም ላይ ሆነ ገመዳ ሾው ላይ ቀርባ ከተናገረችው ነገር ጋር በፍጹም ተቃራኒ የሆነ ነገር እንደሆነ ሲናገሩና ስለ ግለሰቡ ባህሪ እናውቃለን ያሉትን ሁሉ በዝርዝር ሲናገሩ ተደምጠዋልም ታይተዋልም። ይህንን ተከትሎ ብዙዎች የአትሌት ገለቴ ባለቤት የሆነው ግለሰብ ላይ ጭፍን ጥላቻና ዛቻ እየቀረበበት ነው የሚሉ ድምጾችም መሰማት ጀምረዋል። ከዚህ ጉዳይ ጋር ተያይዞ ሀሳባቸውን የሰጡ አንድ ሰው እንዲህ ይላሉ። አብዛኛው ሰው የሰው ተከታይ የደቦ ፍርድ ፈራጅ ነው። ፍርድ ከሁለት ወገን ተሰምቶ ተጣርቶ ነው ሊፈረድ የሚገባው። ገለቴ የአገር ባለውለታ አትሌት መሆኗ አይዘነጋም። ነገር ግን ምንም ቢሆን ድሏ በትዳሯ የገጠማትን ችግር ማነጻጸሪያና መፍቻ ሆኖ ሊቀርብ በጭራሽ አይገባም። ስለዚህ ፖሊስ ነገሩን ከሁለቱም ወገን አጣርቶ ማስረጃ ይዞ ፍርድ ቤት ለዳኝነት ሲቀርብ ነው ጥፋተኛው የሚታወቀው እንጂ ከአንድ ወገን ሰምቶ መፍረድ ትክክል አይደለም። ብዙ ተመሳሳይ ነገሮች አሳለፍናቸው 2 እና 3 ዓመታት ውስጥ አይተናልም ሰምተናልም። ሰዎች ዛሬ አንድ ነገር ተናግረው ነገ ላይ ሌላ ነገር የሚሉበት ጊዜ ላይ ነው ያለነው። ስለዚህ እኔ ገለቴም ወይም ባሏ ላይ ከመፍረዴ በፊት ማስረጃ ያለው ነገር ይዤ ብከራከር ይሻላል ባይ ናቸው። አለበለዚያ በተቆፈረልን የምንፈስ የመንጋ ፈራጅ ከመሆን አናመልጥምና እንደሰማን ለመናገርም ሆነ ሀሳብ አስተያየት ለመስጠት ከመሮጥ በፊት ቆም ብለን ነገሩን ግራቀኝ መመልከት ተገቢ ነው ሲሉ አስተያየታቸውን ይሰጣሉ። አቶ ታደለ ገብረመድህን በትላንትናው ዕለት ተደብቆ ሊያመልጥ ሲል ከነሽጉጡ ተያዘ ተብሎ ለመንግስት ቅርብ ናቸው በሚባሉ ሰዎች የወጣው መረጃን በተመለከተ ፖሊስ ስለ ጉዳዩ የማውቀው ነገር የለም ስለማለቱ ቲግቫ ኢትዮጵያ ዘግቧል። እንደ ቲግቫ ኢትዮጵያ ዘገባ ከሆነ ደግሞ ከትላንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች ሐሰት መሆናቸውንና በቁጥጥር ስር እንዳልዋልም የአዲስ አበባ ፖሊስ ነግሮኛል ሲል ዘግቧል። አትሌት ገለቴ ቡርቃ በርካታ ቤቶችና 4 ተሽከርካሪዎች በቀድሞ ባለቤቷ እንደተሸጡ በመግለጽ ሰሞኑን ፍትህ ስትጠይቅ እንደነበር ይታወቃል። አትሌቷ በገጠማት ጉዳይ ፍትህ እንዲሰጣት የኢትዮጵያ አትሌቲክስ ፌዴሬሽንም ትላንት መግለጫ መስጠቱ አይዘነጋም። የአትሌቷ ጉዳይ ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየትን በማስተጋባት በማህበራዊ ሚዲያው በሰፊው እየተሰራጨ ይገኛል። ያም ሆኖ ግን ከትላንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚል መረጃ በማህበራዊ ሚዲያ በሰፊው ሲሰራጭ ተስተውሏል። ጉዳዩን ተከትሎ የአትሌቷን ባለቤት በፖሊስ ቁጥጥር ስር ውሏል ስለመባሉ ጥያቄ የቀረበለት የአዲስ አበባ ፖሊስ ኮሚሽን አቶ ታደለ በፖሊስ ቁጥጥር ስር እንዳልዋለው አስታውቋል። በዚህም የኮሚሽኑ የህዝብ ግንኙነት ዳይሬክተሩ ኮማንደር ማርቆስ ታደሰ በብዙ ማህበራዊ ሚዲያዎች እየተዘዋወረ ቢሆንም ግለሰቡ ፖሊስ ጋር የለም የሚል አጭር ምላሽ ሰጥተውኛል ሲል ቲግቫ ዘግቧል። በተጨማሪም ግለሰቡ እንዳልተያዘና የሚሰራጨው መረጃ የሐሰተኛ መረጃ መሆኑን እንዲሁም በፖሊስ ቁጥጥር ስር አይደለም ሲሉ ኮማንደር ማርቆስ መናገራቸውን ቲግቫ ኢትዮጵያ በዘገባው ገልጿል። አሁን ትልቁ ጥያቄ ያለው እዚህ ጋር ነው። ትላንትና ግለሰቡን እንዲያ ባለ መልኩ ከወገቡ በላይ እርቃኑን አድርጎ እጁን የፊጥኝ አስሮ
ተገኘበት የተባለውን ሽጉጥ እጁ ላይ ይዞ እንዲነሳ በማድረግ የያዘው አካል ማን ነው? አቶ ታደለ አሁንስ የትና በምን አይነት ሁኔታ ውስጥ ነው የሚገኘው? ፖሊስ ከጉዳዩ ጋር ተያይዞ ምንም የማውቀው ነገር የለም ብሎ ካለም በኋላ ግለሰቡን የያዝኩት እኔ ነኝ ያለ አንድም አካል የለም። አቶ ታደለም ቢሆን እስካሁን ወደ ሚዲያው ብቅ ብሎ አለሁኝ አልታሰርኩኝም አላለም። እልፍ ብሎም እስካሁን በቀድሞ ባለቤቱ በአትሌት ገለቴ ቡርቃ የተነሳበትንም ወቀሳና ክስም በተመለከተ የተናገረው አንዳችም ነገር የለም። መልስም አልሰጠም። ወዲያ የአቶ ታደለ ቤተሰቦች እኛም የምናውቀው እውነት አለን ሲሉ እውነታችን ነው ያሉትን ነገር በሙሉ በዝርዝር ተናግረዋል። እንደ ቤተሰቦቹ ንግግር ከሆነ ደግሞ አቶ ታደለ አትሌት ገለቴ ያለችው አይነት ሰው ሳይሆን እጅግ በተለየ መልኩ እሷ ከተናገረችው አይነት ሰው የተቃረነ ስብዕና ያለው ፍጹም ጨዋና በስነ ምግባር የተሞላ ቤቱንም ትዳሩንም አክባሪና የእርሷም አፍቃሪ ነበር ሲሉ ይገልጻሉ። እድሉን አግኝቶ እርሱም ቢናገር ብዙ የደረሱበትና የተፈጸሙበት በደሎች አሉ ባዮች ናቸው ግለሰቦቹ። ወዳጆቹ እንደሚሉት ከሆነ እርሱ ሸጠ የተባለው ንብረት እንደሌለና አብዛኞቹን ንብረታቸውን ገለቴ እርሷ ራሷ በገዛ ፈቃዷ ወዳና ፈቅዳ ለምታመልክባቸው ቤተ እምነቶች በመባና በአስራት በኩራት መልኩ ሰጥታ የጨረሰቻቸው እንደሆነ ይናገራሉ። ያማሌ ግን አሁን አቶ ታደለ ገብረመድህን የት ነው ያለው? ትላንትና ከወገቡ በላይ እርቃኑን ፎቶ አንስቶ ለማህበራዊ ሚዲያ ያሰራጨው ማን ነው? እኛይኑ ግንባሩ አካባቢ የተመታ የሚመስል የበለዘውስ ነገር ከየት መጣ? ማን መታው? አሁንም አልታወቀም። ፖሊስ ግለሰቡ እኔ ጋር የለም ብሏል። አቶ ታደለ ታዲያ የት ይሆን ያለው? ይህ ደግሞ አዲስ መልስ ይዞ ሊመጣ የሚችል ተጠባቂ እንቆቅልሽ ነው።